እሺ ወደ ክፍል ሁለታችን ገብተናል። በዝናባት በዚህኛው ላይ እንዲመልሱልን የምንፈልገው ነገር መጽሐፍ ቅዱስ እንድንጋደል ያዛል። መጋደል ብቻ ሳይሆን እንደው ከመከራ ጋር በተገናኘስ መጽሐፍ ቅዱስ ላይ ምን ተብሎ ተቀምጧል? አጠቃላይ ቅዱሳን መጽሐፍት ላይ ምን የተቀመጡ ነገሮች አሉ? እስቲ እሱን ቢመልሱልን። የመከራ በነገራችን ላይ ምስጢር ነው ማለት አዎ ልክ ይሄ ምስጢራት የምንላቸው ያስቀመጥናቸው ጉዳዮች አሉ። ግን በቤተክርስቲያናችን ውስጥ መከራ ውስጥ ያለውን ምስጢር መከራ የተቀበሉ ቅዱሳን በትክክል ቢገልጹታል ብለን እንለፈው ካልሆነ በስተቀር መጽሐፍ ምንድነው የሚለን? መጽሐፍ ቅዱስ በእርሱ ቁስል ይልና እኛ ተፈወስን። አሁን ዝም ብለህ ተመልከት። ቁስል እንዴት ይፈውሳል? ቁስል ምንድነው? ቁስል መከራ ማለት ቁስል እንዴት ነው ሊፈውስ የቻለው? በቃ ግን ቁስል ይፈውሳል። አሁን ብዙ ጊዜ ቁስል ፈውስ መሆኑ፣ ሞት መድኃኒት መሆኑ፣ መከራ ወደ ልዕልና የሚወስዱ መሆኑ ማየት የምትችለው ኦርቶዶክሳዊ ሴት አፕ ሲኖር ነው። ማይንድ ሴት አፕ ሲኖር ነው። እውነት ለመናገር ለሌላ ይሄ ከባድ ሊሆን እንደሚችል በደንብ አውቃለሁ። ለኦርቶዶክሳውያን ግን እነዚህ ነገሮች እንደ እንትን የምንቆጥራቸው አይደሉም። እውነት ለመናገር አዎ ስጋችን ሊያደክመን ይችል ይሆናል፣ ምንም ጥርጥር የለም። ግን የመዳን መንገዳችን ስንመለከተው በመከራ ውስጥ ያሉ በመከራ ምስጢር ውስጥ የታቀፉ ናቸው። ሁሉም ማለት ነው። ሁሉም ማለት እቺ ኢንዲቪጁዋል የመድኃኔዓለም ጓዝም ተመልከታት፣ መንገዱ የሳልቬሽን መንገዱም ተመልከተው። ከዛ ኋላ ክርስቶስን የመሰሉ አጠቃላይ ስንመለከታቸው በዚህ ጓዝ ነው የሄዱት። ሞቱንም በሚመስል ሞት ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ እንተባበራለን አለ። ምን እያለን? ሞቱን በሚመስል ሞት። አሁን አሟሟት መንገዱን መምሰል ይጠበቅብናል ማለት ነው አይደል? ያው ያን መከራ እኮ እንድንመስለው እሱ በትክክል እየተነገረን ስለማደጋችን አላውቅም በእውነት ለመናገር። ግን የመከራ ጣዕምን በድጋም እናውቀዋለን። በጸሎታችን አማን ምነን ሰማይ ጣዕማ ለዘላለም። ይሄን ያልደገመ ክርስቲያን አይኖርም በወዳሴ ማርያም። እነዚህ በሙሉ ሐሳቦች ተሰብስበው ግን ወደ ተግባር ሲመጡ ሊያደክሙ ይችሉ ይሆናል። በተለይ መከራው የመጣለት ማለት ነው። መድኃኔዓለም ክርስቶስ እኛን ለመምሰል ይህን ሁሉ ዋጋ ከከፈለ እኛ እሱን ለመምሰል እንዴት ዋጋ መክፈል ያቅተሃል? አሁን የመከራ አውድ መታየት ካለበት እዚህ ውስጥ ቢካተት እመኛለሁ። መድኃኔዓለም ክርስቶስ እኛን የመምሰል ይህን ያህል መከራ ከተቀበለ፣ ይህን ያህል ዋጋ ከከፈለ፣ ምክንያቱም ለክርስቶስ ሰው መሆን ራሱ መከራ እኮ ነው። እኛን ለመሆን ይህን ያህል ዋጋ ከከፈለ ሰዎች እሱን ለመሆን የሆነ ነገር መክፈል ይጠበቅባቸዋል ማለት ነው ከማመን ጀምሮ። እንደዚህ ከሆነ በክርስትና ውስጥ እነዚህን እንድናካተት ያልጻፈልን ሐዋርያ ሊቅ የለም ማለት እንችላለን እውነት ለመናገር። ስለዚህ በራዕየ ዮሐንስ ምዕራፍ 2:13 ወይም 2:14 በእናንተ ዘንድ የተጋደለው የታመነው ምስክር አንቲፓ። አሁን አንቲፓስ ምንድነው ሆኖ የቀረበው? አሁን መጋደል አርአያ ሆኖ ጠቀሰልን ብቻ አይደለም፣ የመልካምን ገድል እንዴት መጋደል እንዳለብን ቅዱስ ጳውሎስ በተደጋጋሚ ለጢሞቴዎስ ሲልክለት በተደጋጋሚ ይህንን ሐሳብ ጠቅሶ አልፏል። ለጢሞቴዎስ ብቻ አይደለም፣ ሐዋርያው ቅዱስ ጳውሎስ በሚጽፋቸው መልእክቶቹ ስለ መከራ፣ ስለ ትዕግስት፣ ስለ ልንቀበላቸው የሚገቡ ክርስቲያን በመሆናችን ምክንያት ልንከፍላቸው ስለሚገቡ ጉዳዮች
በሚመጡብን መከራዎች ደግሞ ሃይማኖታችን ልንክድ እንደማይገባ ያላብራራበት ሐሳብ ሊኖር አይችልም። ቅዱስ ሳዊሮስ በሃይማኖተ አበው ምዕራፍ 81 ማለት ነው በክፍል 5 ላይ አንድ ሐሳብ አስቀምጦልናል። ይሄ ስለ ሃይማኖትን ካድ ስለሚባለውና መመለስ ስላለበትና እንዴት እንደመለሰ የሚያትት ታሪክ ነውና ወካይቤየ ዝንቱ አብ ሳዊሮስ ሊቀ ጳጳሳት በዘጸሐፎ ሀበ ንጉሥ አንሰ እተአመን ዘልፈ ወኢይክህድ ግሙራ ዘጸሐፍኩዎ ወይክል መኑሄ ያሰምሮ ለልቤ ከመ እክድ ሃይማኖቴን ሊያስቀይረኝ የሚችል በልቤ ውስጥ ያለው የጸና ሃይማኖቴን ሊያስክደኝ የሚችል ነገር ማን አለ? እመኒ አፍሩሁኒ በስደት ውስተ መካናት ርሁቃት። ኦኬ ከሀገር ወደ ሀገር ቢያሳድዱኝና ሀገርን ምንድነው የምኖርበትን ቀዬ ቢያፈናቅሉኝ ወእመኒ ወደዊኒ ውስተ እሳት ወይም ደግሞ ወደ እሳት ቢወረውሩኝ ወእመኒ አስጠሙኒ ውስተ ባሕር ወይም ደግሞ ወደ ባሕር ቢወረውሩኝ ወእመኒ መተሩ አባላቴ መለያሌ ወይም ደግሞ አካላቴን እየከፋፈሉ እየቆራረጡ ቢጥሏቸው ወእመኒ ኮነኑኒ በዘዚአሁ ኩነኔ ቢፈርዱብኝ ቢወስኑብኝ አንሰይክድ ሃይማኖቴ እኔ ግን ሃይማኖቴን አልቀይርም። ይሄ ቃል ከየት ተወሰደ አለ? ቅዱስ ጳውሎስ ቀድሞ በሮሜ 8 ላይ ይሄ አስቀምጦታል። ሕማምኑ ጻዕርኑ መጥባሕትኑ ቆይ እኔ ከሃይማኖቴ ማን ነው እነዚህ ቢሰበሰቡ እንዲያበረቱኝ ይሄ እንደ አንድ ሊቅ መምሮታል ቴራፒ ነው። መከራ ቴራፒ ነው። ምን ማለት ነው? ወርቅ ለምንድን ነው በእሳት ውስጥ የምታረገው የምታነጥረው ለምንድን ነው ሲባል ጠልተው ነው? ወርቁን ጠልተው ስለማያስፈልግህ ነው? ጨክነህ ነው? አይደለም። ወርቁ ላይ አላስፈላጊ ነገር ከባህሪ ወርቅ ጋር የማይስማማው ነገር ካለ ውስጥ ጎልጉለህ አውጥተህ ንጹህ ህሩይ የሆነ ወርቅ ለማግኘት ማለት ነው። እና ወርቅ አንጣሪ እኮ እስከሄድ ድረስ ነው የሚያነጥረው። የአንጣሪው መልክ በወርቁ ላይ እስኪታይ ድረስ ያነጥረዋል። የአንጣሪው መልክ ማለት የሰውየውን መልክ ወርቁ ላይ እንደ መስዋዕት እስኪታየው ድረስ አሁንም ያነጥራል። ልዑል አምላክ የሱን መልክ በእኛ እስኪታይ ድረስ በመከራ ውስጥ ያሳልፈናል። ይህን ያውቁታል ሰማዕታት፣ ይህን ያውቁታል ሐዋርያት። አንድ ደግሞ አድርገውታል። እውነት ለመናገር ከዛ በኋላ የሱ መልክ ሆኑ፣ መልክ ተደረሰላቸው። የሱ ጓደኞች ሆኑ፣ አርኬ ተደረሰላቸው። ይሄ ማለት ፓርት ኦፍ ምንድነው? ይሄ የምትነጻበት የምትጸራበት ንጹህ የምትሆንበት መንገድህ ይሄ ነው። ይሄ የመከራ ጓዝ ነው ማለት ነው። በማቴዎስ 10:28 ላይ ምንድነው የሚለው? አይዟችሁ ነፍሳችሁን መግደል የማይቻላቸው አካላት ይኖራሉ፣ ይፈትኗቸዋል። ምን አስጨነቃችሁ? ስጋችሁን ይግደሉት። ምን እያደረገን ነው? ስጋችን እንዲገደል እኮ እየመከረን እኮ ነው አይደለ? ሂድ እያለህ ነው እኮ፣ ተጓዝ፣ አይዞህ በርታ እያለህ ነው። ምንም ቢሆን አይደለ? ይሄ ሃይማክሱ ነገረ ምን ብሎ የነፍስን መግደል አይችሉም፣ ወደ አምላክ ነው የሚሸኙ በቃ። ስለዚህ ይሄ መሆኑ እንጂ በጣም ጥሩ ነው እያለ በማቴዎስ 10 በራሱ መድኃኔዓለም ቃል በቃል መድኃኔዓለም ክርስቶስ የነገረን ይሄ ነው። ነፍስህን መግደል ስለማይችሉ መውሰድ ስለማይችሉ፣ ስጋ ግን ዝሮ ዝሮ ምንም ያው። ስለዚህ ነፍስንም ስጋንም ግን ደግሞ መወሰን፣ መፍረድ፣ ፍርድ መስጠት፣ መሸለም የሚችል አምላክ ደግሞ ከላይ ሆኖ እየጠበቀህ ነው፣ ካንተ ጎን ሆኖ እያጸናህ ነው እያለ እየነገረን ነው የሚገኘው። በመጽሐፍ ቅዱስ ውስጥ
ከመከራ ጋር ተያይዞ ልንካፈላቸው ልንጋደላቸው የሚገቡ ጉዳዮችን እንዳሉ በተለይ በሐዲስ ኪዳን ብቻ ሳይሆን በአጠቃላይ በመጽሐፍ ቅዱስ ውስጥ ሕይወተ ቅዱሳን ሕይወተ ክርስቶስ እነዚህ በሙሉ ሕያው ምስክሮች ናቸው። መጽሐፍ ቅዱሳዊ ትእዛዝ ነው። ሌሎች ሃይማኖት ተቋማት ይሄ መጾማችን መጸላችን ይሄ ህርመትን መጥላትን ገዳማውያን መጥላትን ጾም መጥላትን መጋደል መጥላትን በተመለከተ መጽሐፍ ቅዱሳዊ አዋጅ ትእዛዝ ፈቃድ እግዚአብሔር አይደለም ብለን ግን ሐሳብ መስጠት እንችላለን። ጠቅለል ስናደርገው እግዚአብሔር ባወቀ መስዋዕት አድርገህ ሰማዕት መሆን አትችልም። በቤተክርስቲያናችን መስዋዕት አድርገህ ሰማዕት መሆን አትችልም። ሰማዕት የምትሆነው ሰማዕት የሆንክ ዕለት ነው። ስለዚህ ይሄ ምንድነው? በግ ላዕለ ተኩላ ማእከለ ተኩላ ምንድነው? በግ ማእከለ ተኩላ በጎች በተኩላ መካከል ይላካሉ ማለት ተኩላ ዝም ብሎ ይጠብቀሃል እንደዚህ የሚባል ትምህርት ሊኖርም አይችልም ሊሆንም አይችልም። እንዲሁ ራሳችን ካልሸወድ ነው በስተቀር ዓለምን ተኩላ ብሎ ጠርቶታል። ሌላ ትርጉም ቢኖረውም ማለት ነው። በግ ሆነ ክርስቲያን ሆነ በማእከለ ተኩላ ሂድ ብሎ ንጽጽር ነግሮ ተኩላዎቹ ቁጭ ብለው ይጠብቁኛል ብለን የምናምን ከሆነ በጎች ተኩላ በበዛበት በተራበ ተኩላ መካከል ሂዶ ሰላም ዋላችሁ ቢል በግ መልስ በጣም ግልጽ ነው። እውነት ለመናገር ስንፈልግ አጠንህ ነበረ እንኳን ደህና መጣህ ብለው እንዴት እንደሚያወራርዱት በጣም ግልጽ ነው። ክርስቲያኖች በዚህ መልኩ ነው የተሰማራ ነው። በግ ማእከለ ተኩላ በግ ማእከለ ተኩላ ፄው በልሶ አለ ፄው በልሶ አለ ማለት ነው። እመሰ አንቱም ፄው ለዓለም አለ ወይም ለምድር እመሰ ፄው ለሰሐበ ምንትን ከያቄስ። ስለዚህ ፄው በልሶ አለ በግ በማእከለ ተኩላ ከሆነ ሽኝቱ እና ስምሪቱ በዚህ መልኩ ከሆነ ወደድንም ጠላንም መድኃኒዓለም እየነገረን ያለው መጽሐፍ እየነገረን ያለው በዚህ ውስጥ በመከራ ውስጥ በአቅማችን የፈቀደውን እንድንሳተፍ የእግዚአብሔር ፈቃድ ሆኖ ማለት ነው። በመከራ ውስጥ ያለው ጸጋ እሱን ያውቀዋል። ግን የተቀበሉ መምህራን ግን ሰማዕታት ግን ነግረውናል። ቴዎሲስ የምንፈጥርበት አንዱ መንገዳችን መሆኑ ግን ክሊር ነው ማለት እንችላለን። እንደው አሁን የመጽሐፍ ቅዱስን ካየነው አይቀር ምናልባት እንደ ጥያቄ መሆን የሚችል ከሆነ ገድላትና መጽሐፍ ቅዱስ ልዩነት አላቸው ወይ የሚለውን ነገር እስቲ እኔ ኦርቶዶክሳዊው ሰው ሲናገረውና ይሄ ንግግር ሌላው የሃይማኖት ሰዎች ወንድሞቻችን ሲናገሩት አንድ ሐሳብ ይይዛል የሚል እምነት የለኝም እውነት ለመናገር። ግን ባጭሩ ንግግሩ ቢሆን ትክክል የሚሆነው ገድላትና መጽሐፍ ቅዱስ አይደለም መነጻጸር ያለበት ሐሳቡ ራሱ። ምክንያቱም ገድላት መጽሐፍ ቅዱስ ስለሆኑ ወይም ቅዱሳት መጽሐፍት ስለሆኑ ሐሳቤን እንዳብራራ። መጽሐፍት ዓለም ላይ ያለው ጽሕፈት በተመለከተ ቤተክርስቲያን መምህራን በሶስት መድበው አስቀምጠውታል። ምን ብለው? አንደኛ እርኩሳት መጽሐፍት የሚሏቸው። እርኩሳት መጽሐፍት ማለት ምን ማለት ነው? ይህ ከጥንቆላ ጋር የተያያዘ ከአስማት ጋር የተያያዘ ሰውን ከመጉዳት እንዲህ ከዚህ አሁን በጣም ብዙ ነው። ረቂቁ ዓለም ከዚህ ከአጋንንት ጋር የተያያዘ እንደዚህ የሚጽፉ ስለ መንፈስ ስለ ምናምን ስለዚህ መጽሐፍ ሆኖ ሁሉ ልታገኘው ትችላለህ። እንደዚህ አይነት መጽሐፍት ማንም ይጻፋቸው ግን አውዳቸው የርኩስ መጽሐፍ ብለህ ወይም ርኩሳት መጽሐፍት ብለህ መደብ ልትሰጣቸው ትችላለህ። ሰጥቷቸዋል መምህራን። ርኩሳት መጽሐፍት ናቸው እነዚህ ተብሎ ተቀምጧል። ሁለተኞቹ ደግሞ ለአንተ መንፈሳዊ ሕይወትና እድገት በቀጥታ ግንኙነት የሌላቸው የማይጠቅሙ ምኑናት የምላቸው መጽሐፍት ደግሞ አሉ። ይሄ ፊዚክሱ፣ ኬሚስትሪው፣ ባዮሎጂው ምናምን ይሄ በአጠቃላይ ዓለም ላይ ያለው ዕውቀት ነክ የሆኑ ጉዳዮችን በአጠቃላይ በቀጥታ መንፈሳዊ ሕይወትህ ወይም እንድትጸጸት ስጋው ደግሞ እንድትቀበል ንስሐ እንድትገባ ምናምን የሚያደርጉ አይደሉም። ብታውቃቸው ግሩም፣ ባታውቃቸው ኦኬ።
ጀስት ማለት ይሄ በአንተ መንፈሳዊ ህይወትና እድገት ላይ ተጽዕኖ መፍጠር የማይችሉ ወይም ደግሞ ዋሉ የሌላቸው ናቸው። ስለዚህ ምኑ ናት? የተናቁ የሚሉት ከመንፈሳዊ አንጻር ሲታይ ማለት ነው። እና ባዮሎጂ አጠናህ አላጠናህ ሰማዕት ለመሆን የሚይዝህ ነገር የለም። ኬሚስትሪ አጠናህ አላጠናህ መናኝ ለመሆን አያስገድድህም፣ ወይም ደግሞ አይጠቅምህም፣ አይጎዳህም ሌላ ዓለም ስለሆነ ማለት ነው። ስለዚህ ይሄ ሁለተኛ የመጽሐፍት አከፋፈል ምድብ ነው። የመጀመሪያ እነዚህ ኬሚስትሪ በማጥናትህ እርኩስ አትሆንም። ያኛው መጽሐፍት ግን ስታያቸው ግን ከርኩስ ዓለም ጋር ነው የምትገናኝ። ምክንያቱም እቺ ምድር ላይ ርኩስ ዓለም አላት እኮ። ይሄ እንትን ብቻ አይደለም ያለው፣ እግዚአብሔር ብቻ አይደለም፣ ሰይጣንም አለ፣ መልአክ ብቻ አይደለም ያለው፣ ቅዱስ ብቻ ሳይሆን ርኩስም አለ። ምድር ላይ ሁሉም ነው ያሉት። ተጋድሎ እኮ እሱ ነው፣ ገድልም እኮ ያስፈለገው እሱ ነው። ስለዚህ አስማት የሚጠሩ አስማተኞች መዓት ናቸው በምድር ላይ የሚጠነቁ መዓት ናቸው። በመንፈስ ሰበብ በጣም የሚደንቅ እኮ ነው። በመንፈስ ሰበብ የእግዚአብሔር ኃይል የሚያጣጥሉ ብዙ ናቸው። የእግዚአብሔር ልዕልና ኃይል ክብር ከመናገር ይልቅ የአጋንንትን ስም እየጠሩ የሚያወድሱ ቀን ሙሉ ቤታችንን ጭምር ሳይቀር በራሳችን ቤት እንኳን ጭምር ሳይቀር መዓት ናቸው። ቤተክርስቲያኗ አጽድታ እስክታወጣው ድረስ ማለት ነው። ለምን ነው ተዛዋሪ እነዛ በአንድም በሌላም እስከገባህ ድረስ የዛ መንፈስ አካል የመሆንን ጉዳይ ያለምንም ጥርጥር በቃ ተሳተፋለህ በሆነ መንገድ ላይ። ኬሚስትሪ ያጠናህ ግን ከመንፈስ ጋር አትገኝ፣ ወይም ባዮሎጂ ወይም የሆነ ጀስት ይሄ ማንኛውም ዓለም ላይ ያለ ዕውቀቶችን ሳይንስ ብታጠና ምንድነው ቴክኖሎጂ ብታጠና ለዓለም እንጂ ምቹ ነው። ከመንፈሳዊ አንጻር ግን ስለዚህ ምድቦቻችን ማድረጋቸው እርኩስ አንድ ወገን ነው። ርኩሰት መጽሐፍት ምንናት መጽሐፍት እኛ የምንፈልገው ሌላ ሶስተኛ ምድብ ግን ቅዱሳት መጽሐፍት የሚሉት ናቸው። ስለዚህ አዋልድ መጽሐፍት ቅዱሳት መጽሐፍት መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ ማለት ምን ማለት ነው? በተዘዋዋሪ ቅዱስ መጽሐፍ ማለት ነው። በተዘዋዋሪ አሁን መጽሐፍ ቅዱስ እኮ አንድ አይደለም እኮ መጽሐፍ ቅዱስ አንድ አይደለም። ኢሳይያስ ለብቻው፣ ማቴዎስ ለብቻው፣ ራዕየ ዮሐንስ ለብቻው፣ ዘፍጥረት ለብቻው ብታወጣው እኮ ስንት መጽሐፍ ነው ያለው በመጽሐፍ ቅዱስ ውስጥ? በቁጥር ደረጃ ብታወጣው ካኖናይዝድ እንኳን የተደረገው ይጎራ ቢባል ከ80 በላይ እኮ ነው ብትቆጥራቸው ማለት ነው። እኛ እንኳን ስንቆጥራቸው እኮ ቀዳማዊውን ካልኡን አንድ እያደረገ እየቆጠርን እኮ ነው። ኢቭን 66 እንኳን የሚቀበል ሰው 66 ነው ብሎ የሚያምነው እኮ ቴብል ኦፍ ኮንተንት ገብቶ ሲቆጥራቸው እኮ 66 እኮ አይደለም ከዛ በላይ እኮ ናቸው። ግን በአንድ ላይ የሚቆጠሩ አሉ ነው ባጭሩ። ስለዚህ እነዚህ መጽሐፍት ርዕሳቸው ቅዱስ መጽሐፍ ነው። በመጽሐፍ ቅዱስ ውስጥ ግን አዋልድ መጽሐፍት ቅዱስ መጽሐፍ ናቸው ወይም መጽሐፍ ቅዱስ ናቸው። በመጽሐፍ ቅዱስ ውስጥ ግን ክፍፍል አለ። ጉዳዩ እሱ ነው። አሁን በመጽሐፍ ቅዱስ ምን የሚባል ክፍፍል አለ ካልከኝ፣ አንደኛ አስራው መጽሐፍት የሚባሉ፣ ሁለተኛ አዋልድ መጽሐፍት የሚባሉ። አሁን ርዕሱ መጽሐፍ ቅዱስ ይሁንና በመጽሐፍ ቅዱስ ስር ውስጥ ነው አስራው መጽሐፍትና አዋልድ መጽሐፍት ብለን ታስቀምጠው። አስራው መጽሐፍት ማለት ነው ስር ማለት ነው። ወይም ደግሞ ምንድነው ይሄ? ለምሳሌ ሰው ሲፈጠር በምንድነው ከምን ተፈጠረ ሲባል አስራው ፍጥረታት የሚባሉ አለ አይደል? ሰውን እግዚአብሔር ሰው ከየት አመጣው ከየት ሰራ ሲባል ከአስራው ፍጥረት እንዳለ። አስራው ፍጥረት ስንት ናቸው? 4። ማን ናቸው? ማይ፣ መሬት፣ ነፋስ፣ እሳት። ከነዚህ 4 ፍጥረታት ባህርየ ነፍስን ጨምሮ ምን አስገኘ? ሰውን። እነዚህ 10 ፍጥረት ሌላም ያስገኛሉ። ስለዚህ 10 ፍጥረት ሰው አስገኘ። ሰው ደግሞ ሰውን እያስገኘ ሄደ። ሰው የሚወልደው ሰውን ነው። ምክንያቱም ባህሪውን ነው የሚወልደው ማለት ነው። ሰው ድንጋይ አይወልድም፣ ሰው ዛፍ አይወልድም። ምክንያቱም ባህሪው ከባህሪ የሚመነጨው ባህሪውን ነው እየወለደ የሚሄደው። ከአስራው መጽሐፍት የሚወለዱ መጽሐፍ ቅዱስ ሕያው ስለሆነ ይወልዳል እያለ ነው። ባህሪው አስመስሎ
ይወልዳል። ሰው እንደሚወልዱ ሁሉ አስራው መጽሐፍት ደግሞ እነሱን የሚመስል ከራሳቸው ባህሪ የሚመነጭ የእሱን መልክ አምሳል ቅርጽ ያለው ጠባይ ያለው መጽሐፍ ይወልዳል። ስለዚህ መጽሐፍ ቅዱስ አመጣ ነውና አስራው መጽሐፍና ወይም ቅዱሳት መጽሐፍት የሚለው ምድብ ሰጠነውና በቅዱሳት መጽሐፍት ስር ላይ አስራው መጽሐፍትና አዋልድ መጽሐፍት ብለን ከፈልን። አስራው መጽሐፍት ሕያዋን ስለሆኑ መነሻ ስለሆኑ መስራች ስለሆነ ምን ወለዳል? አዋልድ ካልሆነ አይወልድም ካልክ በነገራችን ላይ ስለ አዋልድ አይደለም እያወራህ ያለው፣ ሕያው አይደለም ይህንን ቃል እያልከኝ ነው። መጽሐፍ ቅዱስ ሕያው አይደለም አይወልድም ያልከኝ። ስለዚህ ሰውን ሰው ይወልዳል፣ ዛፍ ይወልዳል ያስገኛል ማለት ነው። ሌላም ሁሉም እንደዛ እንደሚያስገኘው ሁሉ አስራው መጽሐፍትን አዋልድ መጽሐፍትን ይወልዳሉ። በአዋልድ መጽሐፍት ደግሞ ክፍፍል ታስቀምጥ ትችላለህ እንዲመች ብለህ ገድላት ልትላቸው ትችላለህ። አሁን ምን እንችላለን? አዋልድ መጽሐፍት የምንላቸው ትርጓሜውም ጨምሮ ነው። በነገራችን ላይ ትርጓሜ፣ ድርሳናት፣ ገድላት፣ የቅዳሴ መጽሐፍት፣ ጥምቀት የምናጠምቅበት መጽሐፍ እንዲህ በአጠቃላይ ሃይማኖተ አበው እኛ ምን ነው ሃይማኖተ አበው በአጠቃላይ እነዚህ አዋልድ ናቸው። አዋልድ ማለት አንዳንድ ሰው የሚመስለው በአእምሮ ምንድን ነው የሚያስበው? የሆነ ሁለተኛ ደረጃ መስጠት፣ ሶስተኛ ደረጃ መስጠት። የዛ የአስራው መጽሐፍት ማብራሪያ ናቸው። በአጠቃላይ የዛ መጽሐፍ ሕያው ምስክሮች ናቸው። መጽሐፍ ቅዱስ ሕያው መሆን የምታስረዳበት በእነዚህ መጽሐፍት ነው። እውነት ለመናገር ካልሆነ ንባብ ነው የሚሆነው። ንባብ ነው፣ አካል አይገዝፍም። ያ መጽሐፍ አካል አይገዝፍም። አንድ ኃይለ ቃል በወንጌል የምታገኛት በሆነ ቅዱስ ውስጥ ገዝፋ ታገኛታለህ። ያችን ቃል ሕያው ሰው ትወልዳለች፣ ሕያው ሰማዕት ትወልዳለች፣ ሕያው ጻድቅ ትወልዳለች። ስታነቡ የሚታይ ሰው አለ እዛ ንባብ ላይ። በጣም ስታነብ እዛች ንባብ ላይ የሚታይ ቅዱስ አለ፣ የሚታይ ገድል አለ። ስንክሳር እኮ የመጣው እኮ ለዛ እኮ ነው። ስለዚህ የሆነች ንባብ ላይ ትዕግስት የሚለው ላይ ስታነብ ኢዮብን የመሰሉ ቅዱሳን አይታዩም? ካልታየህ እያነበብኩ አይደለም መጽሐፍ ቅዱስ ማለት ነው፣ ወይም አልገባንም ማለት ነው። ዝም ብሎ ትዕግስት ምንድን ነው? ትዕግስት እኮ ገዝፎ ታይተዋል እኮ አይደል? ሕያው በሆነው ሰውነት ውስጥ ገዝፎ እኮ ተመስክሮ እኮ ወጥቷል እኮ፣ ብጥር ሆኖ እኮ ወጥቷል አይደል? ስለዚህ ቅዱስ መጽሐፍና አዋልድ መጽሐፍት ካልክ አዋልድ መጽሐፍት የት ልትመድባቸው ነው? ርኩሳት መጽሐፍት ውስጥ ነው? ምንናት መጽሐፍት ልታስቀምጣቸው ነው? በዚህ ምድብ ከሄድኩኝ አሁን ሐሳቤን እያብራራሁኝ ነው። ምድቡ ይሄ ትክክለኛ ብዬ አምናለሁኝ። ስለዚህ ስጠቀለው በዚህ ጉዳይ ላይ መጽሐፍት አጠቃላይ የተጻፉ መጽሐፍት ምድብ እናውጣ ቢባል መደብ አለ። ርኩሳት መጽሐፍት፣ ምንናት መጽሐፍት፣ ቅዱሳት መጽሐፍት። ቅዱሳት መጽሐፍት አስራው መጽሐፍትና አዋልድ መጽሐፍት። በአዋልድ መጽሐፍት የሊቃውንቱ ትርጓሜ ሐተታ ሃይማኖተ አበው ጨምረህ፣ አንድምታዎችም ጨምረህ፣ ገድላትም ጨምረህ፣ ደርሳናትም ጨምረህ፣ መልክዓት፣ አርካያት፣ ጓጸመ ድጓ፣ ምዕራፍ፣ መዋሥዕ፣ ዝማሬ እነዚህ በአጠቃላይ ደግሞ በዚህኛው ዘርፍ ላይ አካተህ መናገር እንችላለን ብለን መሄድ እንችላለን። ውይይታችን ምንድን ነው የሚሆነው? አዋልድ መጽሐፍት፣ ቅዱሳት መጽሐፍት መባላቸው አንደኛ አንድን ሰው ቅዱስ እንዲሆን የሚረዱ ናቸው፣ የሚመክሩ ናቸው፣ የሚገሳ ቅዱስ መጽሐፍ ያልክበት ምክንያት ለምንድን ነው? ያን መጽሐፍ ባነበብከው በሆንከው መጠን እየተቀደስክ ትሄዳለህ እያለ ነው። ሌላ እኮ አይደለም፣ ይቀድስሃል ነው። ስትኖረው ያ ቃል ስትኖረው ይቀድስሃል ነው እኮ መጽሐፍ ቅዱስ ማለት እኮ አንደኛ የእግዚአብሔር ቃል መሆኑ ነው። ሁለተኛ ደግሞ ያንን ቃል ስትኖረው ነው ትቀደሳለህ ነው። የእግዚአብሔር ዓላማ ደግሞ የቴዎሎጂ ዓላማ ደግሞ የነገረ መለኮት ዓላማ ደግሞ አንድን ሰው ሊቅ ማድረግ ሳይሆን ቅዱስ ማድረግ ከሆነ ኦኬ፣ ያንን ገድል ስታነበው
ቅድስና ትለማመደዋለህ ነው እያደረገ ያለው። ያንን ዝማሬ ስታዜም አጠቃላይ ስታያቸው ወደ ቅድስና መንገድ ይመሩሃል፣ ያግዙሃል ነው። እሱ ራሱ እኮ ያግዝሃል፣ ይረዳሃል። ተለማመደው እንደ አቅምህ የምንልበት ዋነኛ ምክንያት እኮ እሱ ነው። ስለዚህ ሐሳባቸው በአጠቃላይ እነዚህን በቅዱሳት መጽሐፍ ስር ላይ ያሉትን አንድ ሰው ቅዱስ እንዲሆን የሚረዱ፣ የሚያዝዙ፣ የሚገስጹ፣ የሚመክሩ መጽሐፍት ከመሆናቸው አንጻር በቅዱሳት መጽሐፍት ውስጥ ናቸው ብሎ ነው የሚሻለው እንጂ መጽሐፍ ቅዱስ ሌላ ገድል ሌላ አርጎ ከመክፈል ይልቅ 10 መጽሐፍት ሌላ ገድል መጽሐፍት ሌላ ብሎ መክፈል የበለጠ ለንግግርም ለሐሳብም ምቹ ይሆናል ብዬ አምናለሁ። ጥሩ። እንዲህ ካልን ታዲያ ገድልን መቀበል የክርስቲያን ግዴታ ነው? በመጀመሪያ ሐሳቡ ይሄ ገድላት መቀበል አለብን ወይ ግዴታ ነው ወይ? ሐሳቡ ይሄ ግዴታ የሚለው በራሱ ከእንትን ውጭ ነው። ይሄ የኛ ሴት አፕ አይደለም፣ የኦርቶዶክሳውያን ሴት አፕ አይደለም። ይሄ ግዴታ በመንፈሳዊ ዓለም አባቶቻችን እንደነገሩን ባሪያ የሚመስል ክርስትና አለ። ባሪያ ማለት ቅጣትን እየፈራህ ከዛ የሆነ ነገር ታደርጋለህ፣ ፈርተህ ተንቀጥቅጠህ እንደዚህ ቀሳፊ እኮ ነው ሊቀስፈኝ ነው በሚል ፍርሃት ውስጥ ሆነህ የምታደርገው እኮ ነው ባሪያን የሚመስል ክርስትና ማለት ለመናገር። ሁለተኛ የነጋዴ እይታ ያለ ፍጥሩ ይኖራል። ምን ማለት ነው? ትርፍን ጥቅምን ፈልገህ ይሄው እያሰብክ የምትሰራው ኪሳራህንና ትርፍን እያሰላህ የምትሰራው አይነት ይሄ ምንደኛነት ነው። በክርስትና ውስጥ በኦርቶዶክሳውያን አእምሮ ትክክለኛ መሆን የሚችለው ምንድን ነው? ልጅ መሆን ነው። ልጅ ደግሞ ወራሽ ነው። ስለዚህ ፍቅር ነው፣ አውዱ ፍቅር ነው። እግዚአብሔር ባወቀ ከገድል በፊት ከዛ በፊት ልንገር ሌላ እርሳው ሌላ ዴቱ ላይ የምናደርገው እንቅስቃሴ መጾም አለብህ ትልሃለች ቤተክርስቲያን። ጥቅሙ ትዘረዝርልሃለች። እንዲህ ታገኝበታለህ ትላለች። አልጾምም ብትል ምንድን ነው የምታደርገው? ልጄ ግድ የለህ እያለች እስክትሞት ድረስ ትመክርሃለች። ስሌቷ እሱን ምን ሐኪም ነች ቤተክርስቲያን። እና ይሄ ወደ እንትን እየሄደ ነው፣ ወደ ቅጣት በሚመስል መልኩ ወደ ማስፈራሪያ ነገር ነው እየሄደ ያለው። ቤተክርስቲያን ምንድን ነው እያለች ያለችው? አሁንም አልጾምክም፣ አሁንም አልጾምም፣ አሁንም አልጾምም። አሁንም ትለምንሃለች፣ አሁንም ታስተምርሃለች፣ አሁንም ጸልይ። ሰው እኮ ትገድላለህ። ተውና ስለ ገድላት ስለ መጽሐፍት ቁጥር ማተው። ይሄ እኮ የመጽሐፍት ቁጥር ነው እያወራን ያለ። ዴይሊ በቀጥታ ካንተ ጋር የሚገናኘው ህይወት እናውራ ብንባል አንድ ሰው ያጠፋል፣ ይዋሻል፣ ይገድላል፣ ትእዛዛትን ይመለፍቃል፣ በቃ ይክዳል እኮ ሰው አይደል? ምንድን ነው የምታደርገው? ትጸልያለች፣ ታስተምራለች፣ ትመክራለች፣ ንስሐ ትሰጣለች፣ ታክመዋለች። ማከም ነው የቤተ መቅደስ ፍቅር ነች። መቅደስ ፍቅር ነው። ስለዚህ ስራው ማከም እንጂ ማስገደድ የሚባል ርዕስ አውድ ወይም እንዳይለጠጥ ጥንቃቄ ያስፈልጋል። በመጀመሪያ ደረጃ እንዳይለጠጥ እንዳይወጠር ሐሳቡ ማለት ነው። ይሄ ግዴታ ብዙ የኛ አይደለም። ደይዴ ካበዘ ፈቀድክ ነው። በምታደርገው ግን አንተ በምታደርገው ግን ለእያንዳንዱን ዋጋ ግን አንተ ትከፍላለህ ነው ባጭሩ እሱ ነው። ሰው እንደዛ ከሆነ ገድል መቀበል ግዴታ ነው ወይ ማለት አለመቀበል የሚቻልበት እድል አለ ወይ? በመጀመሪያ ለምሳሌ ከገድል እንነሳ። ቅድም አነሳ ነው አንድ ሰው ክርስቲያን ከሆነ አለ ገድል መኖር ይችላል ወይም ገድል አለመቀበል ይችላል? ገድል አለመቀበል ይችላል ማለት ገድል አለመቀበል መጽሐፍ ሳይሆን ገድል አለመቀበል ይችላል። የምን መጀመሪያ ነው ገድል አለመቀበል ለምሳሌ ጾም ገድል ከሆነ መጾም ገድል ከሆነ ይሄን አለመቀበል ይችላል? አዎ ይችላል ካለ ውይይቱ የሚሆነው አንድ ሰው ክርስቲያን ከሆነ በኋላ
በክርስትና ውስጥ መኖር ይችላል ወይስ አይችልም የሚለው ነው የሚለው። ውይይት መቀየር ነው ያለበት፣ ወይም ሐሳብ ማለት ክርስትና ልኑረው ወይስ አልኑረው ነው መሆን ያለበት። ክርስትና ልኑረው ወይስ አልኑረው ሲሆን ክርስቲያን ልኑረው ከሆነ ገድል ውስጥ ነው ያለው። ክርስቲያን አልኑረው ክርስትናው ራሱ አልኑረው ዝም ብዬ ልኑረው ከሆነ ጉዳይህ ከገድሉ ጋር ልጥልህ ውይይት የሚሆነው ክርስቲያን ሆኖ ከመኖር ካለመኖር ጋር ነው የሚሆነው ጉዳዩ እና የሚገናኝም ከዛ ጋር ነው። ኦኬ ከዛ ለምንድን ነው አንተ ራስህ እየተጋደልክ ገድል አልቀበልም የምትልበት አውድ ደግሞ ሊኖር አይችልም። እየተጋደልክ እኮ ነው ያለው ራስህ ገድል እየተጋደልክ ገድል አልቀበልም ፓራዶክስ ነው። ገድል እየኖርከው ገድል አልቀበልም ምኑ ነው የማትቀየኖርከው? ያ ገድል እየኖርከው ገድሉን አልቀበለውም ወይም እኔ ገድል እኖራለሁኝ እንትና የኖረው ገድል ግን አልቀበልም ሴንስ አይሰጥም። እውነት ለመናገር እኔ የምኖረው ገድል ይቀበላለሁኝ። እኔ የምኖረው ገድል ጾማለሁኝ፣ ታገላለሁኝ፣ ሞታለሁኝ፣ ሰቀላለሁኝ እስከ መጨረሻ የሚመጣ ነገር እያልክ እየታገልክ የሞቱ ሰዎችን አልቀበላቸውም፣ የተጋደሉ ሰዎችን አልቀበላቸውም፣ ሰማዕታት የሆኑ ሰዎችን አልቀበላቸውም። የእነሱን ተጋድሎ አልሰማም ማለት አምጥተህ በኦርቶዶክሳዊ ማይንድሴት አፍ ላይ አይገጥምልህም። ቶታል እግዚአብሔር ያወቀ አይገጥምልህም። ስለዚህ ገድል መቀበል ሳይሆን መኖር ግዴታ ነው። አሁን ግዴታ የሚለውን አሁንም አንጻራዊ ይታያል። መቀበሉ የኖሩትን ሰዎች መቀበል አይደለም። አንተ ራሱ እኛ ራሱ እግዚአብሔር እንደወደደ እንደፈቀደ እንዳቅማችን ገድል ውስጥ ነው መኖር ያለብን ነው። በቃ ዶክትሪንማ ተቀበልነው እኮ ኦልሬዲ ህይወት የሚኖረው ገድል ውስጥ ነው። በቃ አጠቃላይ አንዴ ተውትን ተቀበልኩ እኮ ከዛ ላይ እኮ አንተ የምትጨምረው የምትቀርሰው እኮ ነገር እኮ የለም። ስግው ወልዳው ማነው ስግው ቃል ወልዳው ወልደ ማርያም በዚህ መልኩ አድኖኛል አለቀ በቃ። ከዛ ላይ እኔ ህይወት ነው የሚሆነው። የመመራመሩ የማስተማሩ ለሊቃውንቱ እንስጠው የሊቃውንቱ ጉዳይ ስለሆነ እኔ ግን ምንድነው የኔ ድርሻ? በስላሴ ያመንኩኝ የድነት መንገዶችን የመጠመቁ የቁርባኑ የሜሮኑ የምግባሩ የንስሐን ጓዝ ገባኝ። መኖር ነው ያለኝ። መኖር ማለት ገድል ጀመርከው ማለት። ስለዚህ ህይወትህ ራሱ በገድል ጠረጴዛ ውስጥ ነው ያለው፣ በመጋደል ህይወት ውስጥ ነው ያለው። እየተጋደልክ የተጋደሉን አልሰማም። ይሄ ለኛ አይመችም። እንትኑ ሐሳቡ ለኦርቶዶክሳውያን አይመችም፣ አይገጥም፣ ፊት አያረግም። ይሄ የሚሆነው ገድል ለሚቃወም ነው። ምክንያቱም እነዛ ገድላት ምን ይቆረቁራል መሰለክ? ምን ያሳስቡሃል መሰለክ? አንተ ሰነፍ ተነስ እንጸልይ። ሌሊት ሄደህ ቤተክርስቲያን ኪዳን ማድረስ ይነግሩሃል። አተኛ አንተ ተነስ፣ ሰዓታት ቁም፣ ማህሌት ቁም፣ አስቀድስ፣ ንስሐ ግባ ይናገራሉ። ይህንን የሚጠላ ሰው መጀመሪያ መጥራት ያለበት ምንድነው? እነዚህን ጉዳዮችን ሊያነሱ የሚችሉ መጽሐፍትን አለመቀበል ነው። በዚህ ውስጥ ያለፉ ሰዎችን ቅዱሳንን አለማስተናገድ ነው። ብለው በሆነ ዘመን እኮ ምግባርን ሊያነሱ የሚችሉ መጽሐፍትን እኮ ገለባ መጽሐፍት እስከማለት እኮ ደርሰን ነበር እኮ አለ ማለት የእምነት ያለ ምግባር የሚሉ ሐሳቦችን ምግባርን አጉልተው የሚናገሩ መጽሐፍትን የይሁዳ መልእክት ወይም የያዕቆብ መልእክት ምግባር አስፈላጊ እንደሆነ ለሃይማኖት ምግባር በጣም መሰረታዊ እንደሆነ መጋደል አስፈላጊ እንደሆነ የነበረውን የሚያትትን የያዕቆብ መልእክት እኮ ይሄ ገለባ ነው እስከ ማለት ድረስ ትሄዳለህ። ለምንድን ነው የማትሄደው? የጠላኸው እውነቱ መኖር ከብዶሃል፣ በቃ አቅቶሃል። ስለዚህ ስለምትጠላው ከዚህ ነፃ ለመውጣት ይህንን ሊወቅሱ ሊናገሩ የሚችሉ መጽሐፍት እኮ እጃላቸው ይጠቁምሃል እኮ ይቆነጥጥሃል እኮ። አንተ ሰነፍ፣ አንተ ግብዝ፣ አንተ ምናምን እያሉ እኮ አያፍሩም፣ አይሳቀቁም እኮ መጽሐፍት። ገድላት ደግሞ አይሳቀቁም። አንድ ቅዱስ አባት መጽሐፍ ስታነብ በሳምንት አንድ ጊዜ ይቀምስ ነበረ ካለ አንተ የት እንዳለህ ክሊርሊ ይገባል። በቃ ስለዚህ ግብዝ አትሆንም፣ ትምክተኛ አትሆንም፣ ትዕቢተኛ አትሆንም። ምን ነው ትዝ የሚል ኃጢአት ትዝ ይላል፣ አቅመ ደካማነትን። ከዛ ኋላ
እግዚአብሔር ሆይ በቃ እንደ ምህረትህ ወደሚለው ትመጣለህ። ከአምላክ ጋር ያገናኛል። አንተ ስለ አንተ ምንም እንዳልሆንክ ትረዳለህ። ምን ተብከ ዘይነሳይክም ካልከ ይገባሃል። ሁሉ ነገር ከአምላክ እንደሆነ ትረዳለህ። እንደ አቅም ደግሞ በቃ አቅሜ ይችላል ቅድስልኝ ባርክልኝ ብለህ ደግሞ በከመ ምሕረት ከአምላክ ነው አኮ በከመ አሰለ ጸሎት ታደርገዋለህ። ስለዚህ ምን ማለት ነው? ገድልን የሚጠላው አውዱ ሐሳቡ ኦርቶዶክሳዊ እንትን ሴት አፕ አይደለም። እኛማ ይገባናል። እንደ አቅማችን እንሳተፋለን። በከመ ምሕረት ብለን እንጸልያለን። በደንብ እናውቃለን። እኛ እውነት ለመናገር ጻድቁ ተክለ ሃይማኖት የተጓዛትን ጓዝ ተጓዝ ብሎ የሚያስገድድህ ቤተክርስቲያንም አትኖርም፣ ሆኖም አያውቅ፣ ሊደረግም አይችልም። ልሆን ስትል ግን ትደግፋለች። ጉዳይ እሱ ነው። ቤተክርስቲያን ውስጥ እኔ ሰማዕት ልሆን ስትል ትደግፋለች፣ ትጸልይላለች። ልመንን ስትል ግን መንን ብላ ታስገድደን፣ ልመንን ስትል ግን ትደግፋለች። ልመንን ስትል ግን ትደግፋለች። ስለዚህ አጠቃላይ የቤተክርስቲያን አገልግሎቷ እንድትበረታ እንድትጠነክር መጽሐፍ ቅዱስም ገድላትም ድርሳናትም አጠቃላይ ሕይወተ ቅዱሳን የምትነግርህ እንድትበረታላት ስለምትፈልግ ነው። በቃ አለቀ። አውዱ ይሄ ነው። አንተን ቅዱስ ማሰኘት ነው ዓላማ። ከዚህ ውጭ ሌላ አውዱ ልትሰጠው አትችልም። በአጠቃላይ የቅዱሳት መጽሐፍት ዓላማ አንድ ሰው ቅዱስን ማሰኘት ብቻ እኮ አይደለም። ካህናት ያስፈልጉን አንድ ሰው ቅዱስ ለማድረግ ነው። መቅደስ ያስፈልገን፣ ስጋ አምላክ ያስፈልገን፣ ንስሐ ያስፈልገን፣ ካህን ያስፈልገን፣ ጳጳስ ያስፈልገን፣ ጉባኤ ያስፈልገን፣ መጽሐፍት ያስፈልጉን፣ መምህራን ያስፈልጉን። እነዚህ በሙሉ ለምንድን ነው ሲባል አንድን ሰው ካለበት ድካም አንስተው ከአምላክ ጋር አገናኝተው እሱ ግንድ አንተ አጽቅ አድርጋ ሕይወት እንዲኖርህ ለመርዳት ነው። ይሄ ሁሉ ያስፈልገው በቃ ቅዱስ ልትሆን ዓላማ። ምን ማለት ነው? ገድል አሁን ይሄን አለመቀበል ኮንሴፕቱ መብራራት አለበት። አሁን ለምሳሌ ኦርቶዶክሳውያን ሆነን እንደዚህ የሚል ሐሳብ ቢኖር ለምሳሌ ሐሳቡ መብራራት ያስፈልገዋል። ለምን እንደሆነ ያኔ ነው ሐሳቡ ላይ መወያየትም መመካከርም መነጋገርም የሚያስፈልግ። ኦኬ ከዚህ አንጻር ነው እንዴ? ኦኬ እንደዚህ ከሆነ እንደዚህ ያስኬዳል የሚለውን ሐሳብ የሚመጣው ያኔ ነው። ግን ጠቅለል ባለ መልኩ ሕይወትን ገድል አለመቀበል ማለት ሕይወተ ቅዱሳን አለመቀበል ወይም በሕይወተ ቅዱሳን ለመጓዝ አለማሰብ፣ ይሄ የኦርቶዶክሳዊ እይታ ሐሳብ ማይንድሴት አፕ ሊሆን አይችልም። በጣም የሚደንቀው በሮሜ 5:3 ላይ ቅዱስ ጳውሎስ እንዴት እንደሚገልጸው ከዚህ በገድል ውስጥ መኖርና እንዴት መቀጠል እንዳለብን ሲነግረን፣ ነገር ግን መከራ ትዕግስትን እንዲያደርግ ይላል። መከራ ምን ትዕግስትን ይወልዳል። ይደንቃል። መከራማ ትዕግስት ይወልዳል። እሱ ነው ገድል። አሁን ዋናው ጉዳይ እሱ ነው። ትዕግስትም ፈተናንም ተስፋን እንዲያደርግ እንዲህ ነው መስመሩ። አሁን እነዚህ መጽሐፍት ወደዚህ ጓዝ ነው የሚወስዱ። በመከራችን ደግሞ ምን አለ? እንመካለን አለ። በመከራችን ደግሞ እንመካለን ካለ በኋላ በሁለተኛ ቆሮንቶስ ምዕራፍ 11 ላይ በሚገርም ሁኔታ እንደ እብድ ሰው እላለሁ አለ። በቃ ይሄ አንዳንዴ ምን ትላለህ መሰለህ? የሆነ መጽሐፍት አይመክትና ይሄ እብደት ነው፣ የማይሆን የማይደረግ ነገር ነው፣ ቡድን ነው የምትገባው። አውርስ በግልጽ ይነግረን እንደ እብድ ሰው እላለሁ አለ። እኔ እበልጣለሁ። በምን በለጥክ ትለኝ እንደሆነ በድካም አብዝቼ። ገድላት ድካምን አብዝተው ነው የሚነግሩ። ገድላት በአጠቃላይ አውዳቸው ድካምን አብዝተው ይነግሩሃል። የጾሙን፣ የጸሎትን፣ የምጽዋትን፣ መንኖ ዓለምን፣ መንኖ ጥሪትን እነዚህ በሙሉ ነው የሚነግሩ። በነገራችን ላይ እንዲህ ለመሆን 81 መጽሐፍ ማንበብ አይጠበቅብን። አንድ በእኛ ቤተክርስቲያን አስተምሮ ምንቲ በቆ ሰብእ ለእመኩሉ ዓለም ረብሐ ወነፍሱ ሀውለ የሚል ኃይለ እችን ብቻ በመስማት የመንናል። ሰው ዓለምን ቢያተርፍ ነፍሱ ግን ቢያጣ ምን ትርፍ አለው የሚል ነው። ምንቲ በቆ ለሰብእ ለእመኩሉ ዓለም ረብሐ ወነፍሱ ሀውለ። ስለዚህ ምን ማለት ነው? ነፍሱን ቢያጣ ዓለምን ቢያተርፍ እችን በመስማት ብቻ ሰማዕት መሆን ትችላለህ። መምህር መሆን ግን አትችልም።
ምን እያልኩኝ ነው? አብልጦ እኔ እበልጣለሁ። በምን? በድካም አብዝቼ፣ በመገረፍ አብዝቼ። ይደንቃል። አሁን እኔ ይደንቀኛል። እግዚአብሔር ባወቀ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንሁ፣ ለመሞት ደርሶ ስለነበር እያለ ነው የሚያትተው። አዎ እሺ፣ ይሄ እንደውም ልቀጥለውና 24ኛ ቁጥር ላይ አይሁድ አንድ ጊዜ ሲጎድል 40 ግርፋት 5 ጊዜ ገረፉኝ፣ 3 ጊዜ በበትር ተመታሁ፣ 1 ጊዜ በድንጋይ ተወገርሁ፣ መርከቤ 3 ጊዜ ተሰበረ፣ ሌሊትና ቀን በባህር ውስጥ ኖርኩ፣ ብዙ ጊዜ በመንገድ ሄድኩ፣ በወንዝ ፍርሃት፣ በወንድሞች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብና በጥም ብዙ ጊዜ በመጦም በብርድና በራቁትነት ነበርኩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሀሳብ ነበር። በጣም የሚደንቀው እግዚአብሔር ያወቀ በጣም የሚደንቅ ነገር ገድል ማለት ይሄ ነው። እዚህ ውስጥ መኖር ነው። እያንዳንዷን ቅዱስ ጳውሎስ የተናገራት በጣም የሚደንቅ ንግግር ነው። እንዴት እንዳብራራው በጣም እኔ እንጃ። ብቻ ለእኛ ለአሁን ለትውልድ ከገድል ጋር ያለን ጉዳይ በደንብ እንድንረዳው ማሰው ይሄ ነው። እነዚህ የተዘረዘሩት ጉዳዮች ስንመለከታቸው ገድላት ከዚህ ውጭ አታገኝበት። ነገራችን የትም ሂድ ምንም አይነት መጽሐፍ አለ ከዚህ አውድ አይወጣም። ስለ ሃይማኖት ብለው የተካፈሉትን ነገርና እግዚአብሔር ደግሞ በእነሱ ላይ አድሮ የሰራውን ስራ ነው። በቃ አለቀ። እንደዛ የሆኑት ደግሞ ስለ ቤተክርስቲያናችንና ስለ ሃይማኖታቸው ብለው ነው። እና አንድ ኦርቶዶክሳዊ ሰው ገድላትን መቀበል ሃይማኖታዊ ፍቅሩ ነው፣ ግዴታው ሳይሆን ሃይማኖተኛ በሆንኩ ቁጥር የእውነት የገባ ዕለት የምታስተናግደው በፍቅር የምታነበው እንደ አቅምህ የምትለማመደው ህይወት ነው የሚሆነውና መጽሐፉ እንድትኖረው ነው። ተው እንደ መጽሐፍ በቁጥር ደረጃ መቀበል አይደለም። የኔ ጉዳይ ከዛ በላይ ነው ያለፈው። እንደ መጽሐፍ መቀበል አይደለም፣ ያንን ህይወት እንድትኖረው ነው እየተነገረ ያለው። አቅም እግዚአብሔር እንዲረዳ እንድትጸልይ ወደዛ እንድትሄድ ነው መጽሐፍት እየነገሩ ያሉት። ኑሮው ነው። ከዛ አልፈ መጽሐፍ በመጽሐፍ በስም ዝርዝር እዛ ውስጥ ያለችውን ሐረግና ቅጽል እንድታስተናግድ ሳይሆን ያ ህይወትህ እንድታደርገው ጭምር ነው ማሰብ። እሱን ነው መለማመድ። ግን ሁሉም ይመንኩስ፣ ሁሉም በዓት ይግባ፣ ሁሉም ጳጳስ ይሁን፣ ሁሉም ሰማዕት ይሁን ግን ሊሆን በማይችል መልኩ ነውና ግዴታ የሚለውን ኃይለ ቃል የክርስትና አውድ በውዴታ ውስጥ እንደሆነና እውነት መድኃኔዓለም በወደድከው ቁጥር እነዚህ ቃላት በራሳቸው ሊመጡልህ ሁላ አይችሉም። እውነት ለመናገር አይመጡም። ሐሳቡ ራሱ ሄድ ቀበል እንደዚህ አይነት ሐሳብ የሚመጣው ከእንትን ስትወጣ ነው። ከዚህ ከልምምዱ ስትወጣ እና እንዲህ ከሚሉት ጉዳዮች እና ዝርዝር ጉዳይ አድካሚ ነው የሚሆነው እና በዚህ መልኩ መረዳት በጣም የተሻለ ይመስለኛል የሚለው ነው። እንደዚህ ከተባለ ያው ብዙ ጊዜ ማህበራዊ ሚዲያ ላይ ሲነሳ የምናያቸው ነገሮች፣ ጥያቄዎች መካከል ላይ ገድልን እንደ ገድል መጽሐፍነቱ ጉዳይ ላይ ብዙ የሚያጨቃጭቅ ተብሎ አይታሰብም። ምክንያቱም የመጀመሪያ ገድል ጻፈ ተብሎ የሚነገርለት ቅዱስ አትናቴዎስ ነው፣ የአባታችን የቅዱስ እንጦንስ እና በገድል ደረጃ ላይ አይደለም ብዙ ጊዜ ጥያቄ የሚነሳው። ነገር ግን ገድላት ላይ ያሉ ሀሳቦችን ሁሉ መቀበል አለብን ወይስ የለብንም የሚሉ ጉዳዮች ናቸው። በተለይ አንዳንድ ከገድላት ላይ እየተነቀሱ የሚወጡ ሀሳቦችን እነኛ ሀሳቦች መቀበል አለብን የለብንም የሚል ነገር ነውና ከዚህ ጋር በተያያዘ የምጠይቀው ጥያቄ ምንድን ነው? አንድ ኦርቶዶክሳዊ ገድላትን በራሱ መዝኖ መቀበል መገምገም ይችላል ወይ? በራሱ ገምግሞ ይሄ ትክክል ነው ይሄ ትክክል አይደለም ብሎ ማለት ይችላል ወይ? አያይዞ እስቲ ይሄን ይመልሱልኝ። ግለሰብ ቤተክርስቲያን ትገዝፍበታለች። ግለሰብ አንድ ሰው
ቤተክርስቲያን በጣም ትገዝፍበታለች። አሁን አንድ ሰው አንድ ገድል አምጥቶ ይሄ ጥሩ ነው፣ ይሄ ጥሩ አይደለም ለማለት ምን አይነት አቅም ነው ማለት? ይሄ በጣም ከባድ ነው የሚሆነው። በጣም ምን ማለት ነው ይሄ? አንደኛ ኦቶሪቲ ነው። ይሄ ኦቶሪቲ ጉዳይ ማለት የቤተክርስቲያን ጉዳይ ነው። ባለቤት አለው። ይሄ ባለቤት አለው ማለት